አይነት ታሪክ ሰውነቴ ተንቀጠቀጠ። ሰውነቴ አላለችም እያለ ትበለኝ፣ በቃ ትበለኝ። ምንድን ነሽ ነው? አንቺ ተረጋጊ እንጂ ነው አይደለም። እዚህ ጋር ዲቦራ ነው ትበለኝ። በቃ አሁን እሷ የውስጧን እየተናገረኝ ነው። ጠጥታለች። መናገር የፈለገችውን ነገር አለ ትበል። በቃ አይመለከተኝም። ምን ሌላ ትበል። ውስጧን ታውጣ። አትገቢም አትገቢም። እዛ ተቀመጭ። አትገቢም። አንቺ የምትሰሚው የምትፈሪው የለሽም እንዴ? የምትፈሪው ሰው የለሽም እንዴ? ዲቦራ ዲቦራ ማርያምን አትገቢም። ሩቃ ሂደታለች መሰለኝ። ለምን ዲቦራ ለምን አታርፊም? በእናትሽ ላይቭ ላይ ታያለሽ። ላይቭ ላይ ከገባች አንቺ እህቱ አይደለሽም፣ እንደው የስጋ እህቱ አይደለሽ እንዴ? አንቺ የምትፈሪው ሰው የለሽም እንዴ? በቃ ታይ ተባልሽ። አትገቢም። እዛው ተቀመጭልኝ። እንዴት ላይክ አይ ዶንት ኖ። እኔ ዲቦራ ምን እያሰብሽ እንደሆነ አላውቅም። ምን እያሰብሽ እንደሆነ ዲቦራ አላውቅም። አቃተያት አይ ዶንት ኖ። ምን እያሰብሽ እንደሆነ አላውቅም። እኔ የኔ ችግር የለውም አለችም አላለችም። እኔ ተስደበ የመጠጥ መንፈስ ነው። የመጠጥ መንፈስ ሰይጣን አሳስቷት ነው። ሰይጣን አሳስቷት። ለምን ስልኳን አይቀበሏትም? ለምን ይቀበሏታል? ድንቡሽ የምትሰሚ አትገቢም። አትላኪ አትገቢም። ዲቦራ ድንቡሽ ለምን አሰብሪው? ስልኳን ለምን አሰብሪውም? በቃ ሽንት ቤት አስገቢው። ፈልግም ተያዩ ስልኳን አቦና አውጣ። አንተ ደግሞ የባስክነክ ናውጣ። ምን ይመስላል? አንቺ ደግሞ ተከብደልሽ ነው አይደለም? ነው ማካበል አይደለም። ጆከር ላይክ የምታወራውን ሰው እንደዚህ ከምትሆን ትስፈራዋ ትገዛል። ስልኳ ይገዛል። ምን ችግር አለ? ትስፈርባት ነው አይደለም? በቃ ቢያንስ እንኳን እኛ እሺ ተይው ጓደኛ ያ ሁሉ ያልሻት ከስካር መልስ በኋላ እናወራታለን። ኢትስ ኦኬ ችግር የለውም። እኔም እንደሰው ተቀይም ያለው ሰውነቴ ግሏል። ይሁን የኔ ይቆየኝ። አንቺ ግን ተይ የሚልሽ ሰው አትፈሪም ወይ? ሰው የለሽም ወይ? ተይ ስትባይ ለምን ማትሰሚው? ስለ ነገ አታስቢም ወይ? ለምን ማታስቢው? ዲቦራ ሁሉ ጊዜ አለው፣ ሁሉ ወቅት አለው እኮ ሁሉ በጊዜ አለው። አትገባም ጋይስ። ድራማ አትውደዱ። ሁሉም በጊዜ በቃ ላይ ጊዜ አለው። ጊዜ ደጉ እኮ ጊዜ ይመልሳል እኮ ጊዜ እኮ ይመልሳል። ስማ ጆከር፣ አሁን ስለምታወራ ወሬ እኔ ብገባበት አልኩ ከአስከበ ከድምፅ እስከ ፎቶ እስከምን እንዲህ ነው የምደረድርላቸው፣ ግን አልፈልግም። በቃ ያድራማው አልመለስም። በቃ ጓደኝነት በሞቅታ ሰው በቃኝ ካለ በቃኝ ብሎ ለእግዚአብሔር መስጠት ነው። እስከ መጨረሻው ለእግዚአብሔር መስጠት ነው። ማንም ሰው ሳይበደል አይደለም።